አሁን እዛ ጋር የሚመጡትን ሴቾች ተማሪ ነሽ ሰራተኛ ዘር በለደዛ በአንድ ጥፊ ላስ ትደረጋለህ እንዲህ እያልክ ትሄዳለህ ልጠይቅ ብላም ብለህ ልጠይቅ መኪና እንዳይገጨኝ ዳርያዝ እኔ አሁን እዚህ ማለት ነው የተሰከስኩት ሳክስ ማለት ነው ያየው ነው አሁን ያለፈው ዶልፊን ኤሌክትሪክ መኪናዎች ብቻ ናቸው የሚንቀሳቀሱት ነበር እኔ እስካሁን ከኤሌክትሪክ መኪና ማለት የነዳጅ መኪና ያየሁበት በስቶብኛል ሲጀምር ይኸውልህ መንገዱን ብቻ ዝም ብለህ ይኸው በቃ ይሄ ፊልሞች ላይ የምታየው መንገድ አይመስልም ለሙቪ በቃ አሁን እዚህ ቺኳ ማለት ነው ምንም ብለሃት እሺ ትልሃለች በቃ መንገዱ እንዴት እንደሚያምር ነው ማለት በቃ this is just so much interesting መንዳት ራሱ አይጠበቅብህም በፈረስ ምናምን all it takes to entertain yourself እዚህ 200 ብር ካለ እና የትራንስፖርቱን አስብበት መታ እዚህ እውነት ዙሪያ ተመለስ የኔቸር እኔ አድናቂ ነኝ አሁን ሰዎች ብዙ ጊዜ ራሳቸውን ከተማ ላይ ምናምን ስትሪቶች ላይ ወክ እያደረጉ ምናምን ነው የሚዝናኑት ግን በዚህ አሁን የምትመለከተው ጋድ ምን ያህል በቃ አርቲስት እንደሆነ ኔቸሩ እንዴት እንደሚያምር የፈጣሪ ፍጥረቶች በጣም እንደሚያውን አይቷል ይሄ ግሪን ብቻ ኤቭሪቲንግ ኢዝ እኔ ስለዚህ ፓርክ ያልተባለ ስለ ማማሩ ያልተወራልን ነገር አለ ብዬ አላስብም ግን እኔ ራሴ ዊዝ ማይ ኦን ኤክስፒሪየንስ በጣም ቢዩቲፉል ነው በቃ ከዛ ደግሞ ደስ ያለኝ ነገር ደግሞ ሌላ እኔ አሁን ለመጨረሻ ጊዜ እዚህ የመጣሁት ማለት የዛሬ ስንት ዓመት መሰለኝ የዛሬ 5 ዓመት በፊት ምናምን ነው የሚሆነው how well it maintained እሱ ራሱ another level of story ነው ለምሳሌ አሁን የሆነ ጊዜ የተሰሩ ፓርኮች የሆነ ደስ የሚሉ ነገሮች ኢቨንቹአሊ ዳሜጅድ ሲደረጉ ሰው ያድሳቸው ምናምን አይደል እዚያው የተወሰነ ነገር ነው በቃ ዳሜጅድ ሆኖ ያየሁት በቃ እንጂ አላየንም